በህይወት ዘመን ስንኖር ታፍ ዴይስ ይባላል። በጣም ኃይለ ብርቱ ቀናቶች አሉ። እያንዳንዱ ምድር ላይ ያለው ሰው የሚገጥመው ትንቢት አይደለም የምነግራችሁ ሪያሊቲ ነው እየነገርኳችሁ ያለሁት። እኔ አልወድም፣ እኔ እኮ ደስ አይለኝ የውሙን አሲብ አልወድም፣ እኔ ቁርአን ላይ ሳነበው ብቻ ነው ደስ የሚለኝ በሎጥ ዘመን ላይ ምናምን ብትይ እንኳን አይቀርም። you need to know that የሰው ልጅ የውሙን አሲብ هذا የውሙን አሲብ ይሄ ኃይለ ብርቱ የሆነ ከባድ ቀን ነው የሚልበት ቀን ይመጣል። ሁላችንም እዚህ ምድር ላይ ያለ ታፍ ዴይስ ብለን እንጠራቸዋለን። ከባባድ የሆኑ ቀናቶች። እነዛ ቀናቶች ውስጣችንን ይመታሉ፣ ውስጣችንን ይሰብራሉ፣ ወገባችንን ነው የሚቆርጡት፣ ራሳችንን ያሳምሙናል፣ ፓራላይዝድ እናደርግና አካላችን ይንቀሳቀሳል፣ ውስጣችን ግን ፓራላይዝድ ይሆናል። በተለያየ አይነት ምክንያት የሚገጥመን የውሙን አሲብ የሆኑ ዳዮች አሉ፣ ቀናቶች አሉ። ይሄ ላይፍ ሪያሊቲ ነው እና ምን እናድርገው? ማልቀስ ካለብሽ ታለቅሻለሽ፣ በደንብ ረገጥ አድርገሽ ነው የምታለቅሽው። እንደገና ማልቀስ ካለብሽ እንደገና ታለቅሻለሽ። ከዛ ኔክስት ዴይ ግን የውሙን አሲብ መሆን የለበትም። ኔክስት ዊክ የውሙን አሲብ መሆን የለበትም። we have to change our course መቀየር አለብን፣ መለወጥ አለብን። ሁሉ ጊዜ ቀናቸውን በራሳቸው ሁሉ ጊዜ ቀናቸውን የውሙን አሲብ የሚያደርጉ ሰዎች አሉ። ኖ የውሙን አሲብ ላይፍ ሪያሊቲ ነው፣ ግን ሁሌ አይደለም። በቃ ታፍ ዴይስ የሚባል ቀን አለ፣ ኮምፎርት ዴይስ አለ፣ ሶፍት ዴይስ አለ፣ ሶሶ የሚባል ዴይ አለ። ያለ ነው ውጣ ውረድ ነው ህይወት። ለቀድ خلقنا الانسان في كبد እኔ ብቻ ነኝ ዓለም ላይ አላህ ነው። በቃ አሁን ሁሉም ሰው እየሳቀ ነው፣ እኔ ብቻ ነኝ ማለቅሰው። ሁሉም ሰው እየሳቀ ነው፣ እኔ ብቻ ነኝ ያዘንኩት። ሁሉም ሰው ደስተኛ ነው፣ እኔ ብቻ ነኝ በሐዘን የተዋጥኩት። ሁሉም ውጪ ነው፣ እኔ ብቻ ነኝ ቤት ተሰረ ያለሁት። እንደዛ አይነት ስሜት አእምሯችን ስር ይመጣል። ግን that's not reality እሱ አይደለም። ሁሌ ስታውደለዲ ነበር ውጪ ይታወቃል፣ ስትስቂ ነበር ይታወቃል። ይሄ ግን የዛሬ ያንቺ የምን ቀን ነው? የውሙን አሲብ ነው። ይሄ ያንተ የምን ቀን ነው? የውሙን አሲብ ነው። እና እንዴት አድርጌ ነው ዲል ማደርግ? እንዴት አድርጌ ነው ከሁኔታው ጋር ራሴን አስታርቄ ህመሜንም ተሸክሜ አዲሱን ምዕራፌን የምጀምረው፣ ህይወቴን የማስተካክለው፣ የነገውን የማጸዳው፣ የነገውን መንገዴን የምጠርገው እንዴት ነው የሚለው በጣም አሳሳቢ ነው እንጂ ዛሬ የውሙን አሲብ ሆኖ አልፎ ሲያበቃ በየውሙን አሲብ በጣም ብርቱና ከባድ በሆነው ቀን ታስረው ወይም ደግሞ የሚቆዩ ሰዎች አሉ። የለም እኮ ቀኑ እኮ የለም፣ ትራማው ነው ያለው። ትራማው ምን ያደርጋል? ያስራል። እንደዛ አይነት እንትን ትጠነቀቁት ይገባል።